እና ሊላሂ ወኢና ኢለይሂ ራጂዑን ዛሬ በቦረና መካነ ሰላም የተነሳው ባስ ደሴ አድሮ ከደሴ ወደ አዲስ አበባ ጉዞ ሲያደርግ ሀረጎ ላይ የመኪና አደጋ ደርሶ አይተናል። የመኪና አደጋ አደራረሱ በጣም በሚያሳዝንና በሚሰቀጥጥ ሁኔታ የ31 ሰዎች ህይወት አልፏል። ግን የትራፊክ አደጋ እንትኖች በዚህ ውስጥ መሰሩ ሰዎች በተለይ በየክልሉ ያሉ ባሶች በጣም አርጅተው አብቅተው አይደለም አገር አቋራጭ ባስ ሊሆኑ ይቀሩና ታዛውዛው መሄድ ጓዝን ህዝብን ተህዝቡ በላይ ጓዙ ተረብርቦ የሚሄደው ይሄ ነገር ክትትል ቢደረግበት የሰው ልጅ ህይወት እንዲህ እንደዋዛ ቅርት ነው እያለ ያለው ቅርት ለምን ችልተኝነትና ኃላፊነት በጎደለው ሰዎች የብዙዎች ህይወት ያልፋል። የመጀመሪያው ሹፌሮች ኃላፊነት ይሰማቸው። እውነቴን ነው። በተለይ ያሁን ታዳጊዎች ደግሞ በገንዘብ የሚወጣ መንጃ ፍቃድ እናንተ ሳትማሩ በዛም ብሎ የሚወጣ መንጃ ፍቃድ በተለይ በጣም ከባድ ነው። እንደዚህ ነው ተብሎ መናገሩ እንትን ቢለንም ግን እንናገራለን። እዝጋ ህዝብ ነው እያለቀ ያለው፣ እዝጋ ቤተሰብ ነው እያለቀ ያለው፣ እዝጋ የነገ ሀገር ተረካቢ ትውልድ ነውና እያለቀ ያለው። በደንብ አድርጋችሁ ይሄን ቁጥጥር ብታደርጉበት፣ በደንብ አድርጋችሁ ይሄን ነገር ብታውት መንገዶች እንዲሁም ደግሞ በቃ ህዝብን የሚጎዳ ነገር ቢስተካከል ሌላው ነገር ይድረስ ይቆያል። ግን ህዝብን የሚጎዳ ነገር ይስተካከልልን። ከትራፊክ አደጋ ውስጥ የምትሰሩ ሰዎች ባካችሁ ባሶችን ክትትል አድርጉ። ባሱ የረጅም ዓመት ያገለገለ አሮጌ ባስ ነው እየተባለ ያለው ደግሞ ነው። እንዲህ ታይቶ ራሱ ይታያል። ገፋ አርጎ በሰው ኃይል የተንቀሳቀሰ ባስ እኮ መናኸሪያ ላይ አልነሳ ብሎ ሰው ኃይል ብሎ ሞተሩን አግሎ ተቀስቅሶ ይሄድ እዛ ውስጥ አጭቆ ይነዳሉ። ችግር የለባቸው። ሰው ሳይሆን ዶሮ ራሱ የጫማ አይመስላቸው። ይሄ ነገር መስተካከል አለበት። ይሄ ነገር ሊያሳስበን ይገባል። መንጃ ፍቃድስ ሹፌሮችስ የስንት ዓመት ልምድ ያላቸው እንደዚህ አይነት አገር አቋራጭ የሚይዙ ሰዎች ሹፌር የምትሆኑ ሰዎች ኃላፊነት ይሰማችሁ። የምር ማለት ነው። አሁንማ እኮ ቲክቶክ ሲያያድራል ተዛ በግድ ተነስቶ ይሄዳል። ፈጣሪ ብቻ ይድረስልን። ወላሂ ወጥቶ ተመቅረት አላህ ይጠብቅ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢትዮጵያ ላይ የተከሰተ ያለው የመኪና አደጋ እጅግ አስከፊ የሆነ መጥቷል። ዛሬ ከወደ ወሎ እጅግ አሳዛኝ ነገር ተከስቷል። ከደሴ ወደ አዲስ አበባ ሲጓዝ በነበረው ተሽከርካሪ ላይ በደረሰ አደጋ የሟቾች ቁጥር 31 ደረሰ። ከደሴ ወደ አዲስ አበባ ሲጓዝ በነበረው የህዝብ ማመላለሻ ተሽከርካሪ ላይ በደረሰው አስከፊ የትራፊክ አደጋ የ31 ሰዎች ህይወት ማለፉን ፖሊስ አስታወቀ። አደጋው የደረሰው በዛሬው ዕለት ከደሴና ከኮምቦልቻ ከተሞች መካከል ሀረጎ ተብሎ በሚጠራው መንገድ ላይ መሆኑም ተገልጿል። የአማራ ሚዲያ ኮርፖሬሽን ዘገባ እንዳመላከተው የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ በመግባቱ አደጋውን እጅግ የከፋ ሆኗል። በዚህ አሳዛኝ አደጋ ህይወታቸውን ካጡ ዜጎች በተጨማሪ በርካታ ተሳፋሪዎች ቀላልና ከባድ የአካል ጉዳትም ደርሶባቸዋል። በአሁኑ ወቅት በህይወት የተረፉትን ተሳፋሪዎች ወደ ሕክምና ተቋማት ለማድረስ የነፍስ አደር ርብርብ እየተደረገ ሲሆን ፖሊስ የአደጋውን መንስኤ እያጣራ እንደሚገኝም አስታውቋል። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። የተፈጠረው ነገር እጅግ የሚያሳዝንና ልብ የሚያደማ ነገር ነው። በዚህ አስከፊ አደጋ ቤተሰቦቻቸውን ላጡ ሁሉ አላህ ሰብሩን ይስጣችሁ። እጅግ በጣም የሚያሳዝን ነገር ነው የተከሰተው።